ዶክተር ምንድነው? ምንም እኮ ባለቤት ላይ ለውጥ እያየን አይደለም። በቃ ካልሆነ ወደ ትልቅ ሆስፒታል ይዘናት እንሂድ እንዴ? ከትናንትናው ዛሬ በጣም ለውጥ አሳይታለች። ያው ጤንነቷ እየተመለሰ ነው። ደግሞ በቅርቡ ትነቃለች። ትነቃለች እያላችሁ እኮ ዶክተር ቀናቶች አለፉ። መች ነው የምትነቃው? ቆይ አደጋው የደረሰው ጭንቅላቷ ላይ ስለሆነ በጣም ከባድ ነው። ያው ከነቃች በኋላ ወደ ድሮ ማንነቷ መመለስ ይከብዳታል። ምን ማለት ነው ዶክተር? ቆይ የተፈጠረውን ነገር ለምን አትነግሪንም? ወይኔ ጓደኛዬ፣ እኔ አላምንም። አምላኬ ወይ እየነቃች ነው። ነቅተሽ ነው ጓደኛዬ፣ ነቅተሽ ነው። ወይኔ ደስ አንቺ ማነሽ? ምን? እኔን አላወቅሽኝም ታሪኬ? እኔ እኮ በጣም የምትወጂኝ እህትሽ፣ ጓደኛሽ፣ የስራ ባልደረባሽ እኮ ነኝ። አላወቅሽኝም? አላወቅሽም። ቆይ እኔ ምን ነበርኩ? ማን ነኝ? ታሪኬ፣ አንቺ በቀድሞ ህይወትሽ አባትሽ ከ5 ዓመት በፊት ነበር የሞቱት። እናቴስ? እናትሽ ሲሞቱ አንቺ አታውቂም ነበር፣ ልጅ ነበርሽ። እና ሌላስ ምንም ቤተሰብ የለኝም? አግብተሻል፣ ባለትዳር ነሽ። ቆይ ባሌስ አለ ወይስ? አለ። የት ነው ያለው? ቤት እየጠበቀን ነው። አሁን ወደሱ ነው የምንሄደው። ስራዬስ ምን ነበር? ከዚህ በፊት ምን ነበር የምሰራው? ስራሽ አባትሽ ያወረሱሽን ድርጅት አንቺ ነበርሽ በኃላፊነት የምታስተዳድር የነበረው። እኔ ጓደኛሽም የስራ ባልደረባሽም ጭምር ነኝ። ባለቤትሽ ደግሞ ምክትልሽ ነበር። እና አሁን ድርጅቱ ማን እያስተዳደረው ነው? ለጊዜው ባለቤትሽ ነው። እኔም ያው ከጀርባው እያገዝኩት ነው። ይሄንን ቦታ አስታወስሽው? አላስታወስኩትም። ምንም አላስታወስኩም። አይዞሽ፣ ቀስ እያልሽ ሁሉንም ነገር ማስታወስ ትጀምሪያለሽ።
ምንም ማስታወስ አልችልም። አሁን ባለቤት የት ነው ያለው? ውስጥ ነው ያለው። እንግባና ታገኘዋለሽ። እሺ ይሄንን ቤት አላስታወስሽው? አይ አላስታውሰውም። ይሄ የቀድሞ ቤትሽ ነው። ባለቤትሽንም አላስታወስሽው? እሱ ባለቤትሽ አዛሪያስ ይባላል። በጣም የሚወድሽና የሚያፈቅርሽ ባለቤትሽ ነው። ውዷ ባለቤቴ እንኳን በሰላም ለቤትሽ አበቃሽ። በጣም ናፍቀሽ ነበር። አንተ ማን ነህ? እኔ አላወቅኩም። ለነገሩ አልቀየምሽም። ዶክተሩ ሁሉንም ነገር ስለነገረ። ዶክተሩ ምንድነው የነገራችሁ? ይኸውልሽ ታሪክዬ፣ ዶክተሩ ጭንቅላትሽ ላይ በደረሰብሽ አደጋ የቀድሞ ህይወትሽን ማስታወስ እንደማትችይ ነግሮን ነበር። ዶክተሩ እንዳለን በቅርብ ጊዜ ውስጥ ወደ ራስሽ እንደምትመለሽ ጤናሽ ይመለሳል ብሎናል። ምንም አትጨነቂ እሺ። እኔና ባለቤትሽ አብረን በመሆን የቻልነውን በማድረግ ወደ ትውስታሽ እንድትመለሽ እንጥራለን። ታሪክዬ፣ እሺ ይሄስ መኝታ ቤትሽ ምንም ነገር አላስታወሰሽም? ይሄ አልጋ እኮ ከባልሽ ጋር ብዙ ፍቅር ያሳለፋችሁበት አልጋ ነው። ምንም አላስታወስሽ? እኔ ምንም አላስታወስኩም። እባክሽ ተይኝ፣ በቃ አታስጨንቂኝ። እኔ በጭንቀት ልፈነዳ ነው። አይዞሽ የኔ ቆንጆ፣ እኔ እኮ ላስጨንቅሽ ፈልጌ አይደለም። በቃ እሺ ትንሽ ተረጋጊና አረፍ በይ እሺ። መረጋጋት አቃተኝ። ቆይ በዚህ ጠዋት ተነስተሽ የት ነው የምትሄጂው? እኔ እንጃ አላውቅም፣ ግን በቃ በጣም ጨነቀኝ። የት እንደሚሄድ አላውቅም። ምንድን ነው የሚጨንቅሽ? እረፍት እኮ ያስፈልግሻል። ዶክተሩ ደግሞ ተናግሯል። በደንብ እረፍት ካደረገች ወደ ራሷ ትመለሳለች ብሏል። ስለዚህ ወደ ራስሽ ደግሞ ለመመለስ እረፍት ያስፈልግሻል። አርፍ ያለው ይበቃኛል። ከዚህ በላይ ማረፍ አልፈልግም። እባክሽ እስካሁን የተጨነቅኩት ይበቃኛል። ዝም ብለሽ አታስጨንቂ። ቁርስም ከሆነ እኔ እሰራለሁ። በቃ አንቺ ጋደም በይ እዚህ ላይ። በዚህ ሌሊት እንዴት ነው? ገና እኮ 12 ሰዓት። ቆይ እኔ የምልክ እንዴት ነው ሆስፒታል የገባው? የምን አደጋ ደርሶብኝ ነው? ይኸውልሽ ታሪክ፣ ብነግርሽ ምንም አይጠቅምሽ፣ ቢቀርብሽ ነው የሚሻለው። እባክህ ንገረኝ። በጭንቀት ከምፈነዳ ንገረኝ። በአንድ በተረገመ ቀን ነበር በጠዋት ስራ ወጥተሽ
ስራሽን በሚገባ ሰርተሽ ቢሮን ዘግተሽ እየተጣደፍሽ ወደታች እየወረድሽ ነበር። ከዛ ደረጃውን እየወረድሽ ጫማሽ አደናቅፎሽ ደረጃ ላይ ወደቅሽ። በሚያሳዝን ሁኔታ እታች ድረስ ደረጃውን እየተንከባለሽ ጭንቅላትሽን ሴራሚኩ እየመታው እየጎዳሽ እታች ድረስ ወደቅሽ። ከዛ ሆስፒታል ይዘንሽ ሄድ። አጠገብሽ ሆኜ እየተንከባከብኩሽ እኔም በጣም ተጎዳሁ። በቃ ይሄ ነው እንዴ? ቆይ ምን እያልከኝ ነው? አዜብ ያለችኝ ሌላ፣ አንተ የምትለኝ ሌላ። ቆይ የማናችሁ ልመን? አዜብ ምንድን ያለችሽ? ቆይ ምን ሆኜ ነው? ምን አይነት አደጋ ደርሶብኝ ነው ሆስፒታል የገባው? ይኸውልሽ አባትሽ ድርጅቱን አውርሰውሽ መስራት ከጀመርሽ ከተወሰነ ዓመት በኋላ ባህሪሽ በጣም ተቀየረ። ሀሺሽ ማጨስ፣ መጠጣት፣ መስከር፣ መጣላት፣ ባልሽን መናቅ፣ ማንቋሸሽ ጀመርሽ እና ሀሺሽ በጣም ትጠቀሚ ስለነበር የሆነ ጊዜ ሀሺሽ ተጠቅመሽ ጠጥተሽ በጣም በፍጥነት እያሽከረክርሽ ከሆነ የቤት መኪና ጋር ተጋጭተሽ አንቺም ሰዎችም ላይ ትልቅ ከባድ አደረጋ አደረሰ። ከዛማ አንቺንም ሰዎቹንም ከመኪና ውስጥ ለማውጣት በጣም ብዙ ጊዜ ፈጅቶ ነበረ እና አሁን እነሱ ህይወታቸው አልፏል። አንቺም እንደሞትሽ ነው ሁሉም ሰው የሚያውቀው። እዛ መኪና ውስጥ ሰው ሞቷል ወይስ? በቃ እኔ ከዚህ በላይ ምንም ልነግርሽ አልችልም። በቃ አሁን ወደ ቤት እንሂድ። እሺ ማን ነው ትክክል? ካንተና ከሷ? በጭራሽ ልትነግርሽ አይገባም ነበር። አየሽ እኔ እኮ እንደዚህ እንዳትጨነቂ ነው አልነግርሽም ያልኩሽ። ቆይ ለምን ልትደብቀኝ ፈለክ? አንቺ ሱሰኛ ሆንሽ፣ መጠጥ፣ የተለያዩ አሽዎችን መጠቀም ጀመርሽ። በቃ ሁልጊዜ እየሰከርሽ ሌሊት ነበር የምትገቢው። ከዛ ሰክረሽ መኪና እያሽከረክርሽ የሰው ህይወት አጠፋሽ። በቃ ይሄ ነው። እውነት እኔ እንደዚህ አይነት ሰው ነበርኩ? አዎ ከሚገባው በላይ አስቸጋሪና ሰካራም ሰው፣ ሱሰኛ ሰው። ቆይ እሺ የአባቴ ድርጅት የምመራ ከሆነ በምቸት የምኖር ከሆነ አንተን አፍቅረኸኝ እየኖርን ከሆነ በምን ተበሳጭቼ ሀሺሽ ላጭስ እችላለሁ? በምን ምክንያት? እንዴት? አላውቅም። ምን እንደሆንሽ ራሱ ማውቀው ነገር የለም። ከአባትሽ ድርጅቱን ከወሰድሽ በኋላ ጸባይሽ፣ ሁሉ ነገርሽ ተቀያየረ። በቃ መጠጣት፣ ማጨስ፣ እንደዚህ አይነት ነገር ውስጥ ገባሽ። ድርጅቱንም ታውሹ። እኔና አዜብ ባንኖር ድርጅቱም አደጋ ውስጥ ይገባ ነበር። እባክህ እውነቱን ንገረኝ። የሰው ህይወት አጥፍቻለሁ? በሚገባ ለዛውም የ5 ሰዎችን ህይወት፣ እናትና አባት፣ የ3 ልጆች ህይወት። ሁሉም ሞቱ ወይስ አለፈ? እንዴት ነው የማያልፈው? ያን የመሰለ አሰቃቂ አደጋ አይተን ሬሳቸውን እንኳን ከመኪናው ለማውጣት እስከሚሰቀጥጥ ድረስ ነበር። በጣም ያስፈራ ነበር። ምንድን ነው የተፈጠረው? እኔ አረመኔ ሴት ነኝ። ከእስር ከሞት በላይ ቅጣት ቢኖር የሚገባኝ አረመኔ ነኝ። መጥፎ ሰው ነኝ። እንዴት? ለምን ሙሉ ቤተሰብ አጠፋው? እንዴት እንደዛ አይነት ሰው ልሆን ቻልኩ? አሁን እኮ መረጋጋት ነው ያለብሽ።
ራስሽን ማከም፣ ወደ ራስሽ መመለስ ብቻ ነው ያለብሽ። ሌላ ነገር አታስቢ። አልቻልኩም። ለምን እንደዚህ አይነት ሴት ሆንኩ? ለምን? ይገባኛል እኮ እሺ። አሁን ወደ ራሳችን እንመለሳለን። በጭራሽ የድሮውን ነገር እንዳታስቢ እሺ። በጣም አረመኔ ነኝ፣ መጥፎ ሰው አይደለሽ። አሁን አዲስ ስልክ አውጣልሻለሁ፣ በሱ ትጠቀሚያለሽ። ተግባባን? የድሮ ስልክ መጠቀም አልችልም። እሱንማ ነገርኩሽ እኮ ያኔ በአደጋው ጊዜ ሁሉ ነገር ተበላሽቷል፣ ጠፍቷል አላልኩሽ? ስለዚህ አዲስ ስልክ እናውጣለን። ወደ ቀድሞ ማንነትሽ ትመለሻለሽ እሺ? እሺ ነይ አሁን ታጥሽ ምንድነው ይሄ? የኔ ቆንጆ ያው ትውስታሽን እንድትመልሺ በዛ ላይ ፍቅርሽን ማስታወስሽ ወደ እኔ እንድትመለሺ በቃ ደስ የሚል ጊዜ እንድናሳልፍ ነው ያደረኩት። እኔ ምንም ነገር አላስታውስም። ቆይሽ ድሮ እንደዚህ አድርገን እንደዚህ አይነት ፕሮግራሞችን ስናዘጋጅ ምንም ትዝ የሚልሽ ነገር የለም? አላስታውስም። ቆይ ግን እኔ እናንተ ምን አይነት ባልና ሚስት ነበር? እኔና አንቺ ማለት በጣም የምንዋደድ የምንፋቀር ከልጅነታችን ጀምሮ አብረን ያደግን ደስ የምንል ፍቅረኛ ማቾች ነበር። ከዛ ወደ ትዳር ገባ። ትዳርም ላይ ያለን በጣም ብዙ ሰው የሚቀናብን ባልና ሚስቶች ነበር፣ በጣም ብዙ። አሁንስ ምንም አላስታውሽም? ቆይ ለምን የኔና ያንተ የሰርጋችን ፎቶ ግድግዳ ላይ አልተለጠፈም? የግድግዳውን እንኳን ያው ገና መምረጥ ምናምን ነገር ላይ ስለነበርን አልወሰንም ነበር ምን ሰቅለውን ፎቶ፣ ለዛ ነው። እሺ አልበም ላይ የለም? አልበሙን እንኳን በቃ በጣም ስላናደድሽኝ በጣም ስላስከፋሽኝ የሆነ ቀን ስንጣላ እንዳለ ወጥቼ አቃጠልኳቸው። ለምን? አንድ ቀን ነው በጠዋት ስራ ሰርቼ ወደ ቤት ስመለስ ቶሎ ነበር ስራዬን የጨረስኩት። ከዛ በገዛ አልጋይ ላይ ከሌላ ወንድ ጋር አገኘሁሽ። ከዛ ሲጥ አድርጌ ልገልሽ ነበር፣ ግን በጣም ስለመወድሽና ስለማፈቅርሽ ፍቅራችን ይበልጣል ብዬ ታውኩት። በቃ ይሄው ነው። በጣም አዝናለሁ ስላሳዘንኩ። አሁንም በማደርገው ድርጊት በጣም አዝናለሁ። ይኸውልሽ እኔ ሁሉንም ነገር ረስቼዋለሁ። ገባሽ? በቃ እኔ ከአንቺ ከዚህ በኋላ የምፈልገው ፍቅር እንድሰጥሽ፣ ፍቅር እንድሰጪኝ፣ ደስተኛ ህይወት እንድንኖር ብቻ ነው። ከዛ ውጭ ምንም አልፈልግም። ይቅርታ አድርግልኝ። ፍቅርህ ልቀበልም ሆነ ፍቅር ልሰጥህ አልችልም። ምን ማለት ነው? ይኸውልሽ ታሪክ፣ ባለቤትሽ አዛሪያስ ለአንቺ በጣም የተለየ ሰው ነው። አንቺ ታመሽ ሆስፒታል በነበርሽበት ሰዓት ከአንቺ ጋር ብዙ ሲንገላታና ሲሰቃይ ነበር። በደስታሽም ሰዓት ደግሞ በአንቺ ደስታ እሱ በጣም ሲሰቃዩና ሲንገላታ ነበር። ምንም ልክ አልሰራሽም። ምንም ማድረግ አልችልም። በጣም አዝናለሁ። እሺ አሁን እሱ ይቆየንና ስለ ድርጅቱ ጉዳይ እናውራ። ድርጅቱ ምንድነው የሆነው? ችግር አለ እንዴ? አዎ፣ አስቸኳይ መፍትሄ ካልሰጠን ድርጅቱ አደጋ ላይ ነው። ያው መፍትሄው ደግሞ ያለው አንቺ ጋር ነው። ምንድነው? ምን ተፈጠረ? አንቺ ታመሽ ሆስፒታል በነበርሽበት ወቅት ድርጅቱ ያለምንም ኃላፊ
ባለቤትና ተወካይ ነው ሲንቀሳቀስ የነበረው። እውነት ነው። ከዛ በኋላ ብዙ ችግሮች ገጥመውታል። ከመንግስት ጋር፣ ከተለያዩ ግለሰቦች ጋር በብዙ አይነት መንገድ ተንገጫግጯል። ከባድ ችግር ውስጥ ነው ያለው። አዎ እኔም እያሰብኩ ነበር። ተመልሼ ወደ ስራ መመለስ አለብኝ። ድርጅቱ መምራት አለብኝ። ይኸውልሽ ታሪክ፣ አንቺ አይደለም ወደ መስሪያ ቤት ልትመለሽ ይቀርቶ በህይወት መኖርሽ ራሱ መታወቅ የለበትም። ማለት ምን ነካሽ? አደጋው ከተፈጠረ በኋላ እኮ መርማሪው ብዙ ጊዜ ወደ ፖሊስ ጣቢያ ተመላልሶ ግን ማለት ነው ሪፖርት ሊያደርግ ሲል እኛ ነን ይሄ ነገር የተፈጠረው በአደጋ ነው ብለን ሪፖርት አድርግ ብለን የተለያዩ ገንዘቦችን የሰጠነው። ከዛ በኋላ ነው ሰላምሽን አግኝተሽ መታከም የጀመርሽው። ከህጉ በተጨማሪ ደግሞ የሟቾቹ ቤተሰቦች ለበቀል በጣም ብዙ ጊዜ ሲፈልጉሽ ነበር። እኔን እንኳን ስንት ጊዜ እንዳሰቃዩኝ የሚታወቅ ነው። እሺ ምንድነው ማድረግ ያለብኝ? መፍትሄውስ ምንድነው? መፍትሄውማ ያው ለባለቤትሽ ውክልና ፈርመሽ መስጠት ነው። ፈረምኩ ማለት እኮ በህይወት እንዳለው ታወቀ ማለት ነው። ለሱ ምንም እንዳትጨነቂ፣ ጠበቃችንን እንጠራታለን። በእሷ ፊት ያለውን ነገር ቁጭ ብለን ተፈራርመን መጨረስ ብቻ ነው። ከአንቺ የሚፈለገው ፈቃደኝነትሽ ብቻ ነው። እና ታዲያ እንደዛ የምትወጃቸውን የአባትሽ ንብረት እንደዛ ለፍተው የሰጡሽ ንብረት ዝም ብለሽ መሬት ላይ ልትበትኙ ነው? ግን ቆይ እንዴት ነው ቢሮ ድረስ መሄድ የምችለው? በዛ ላይ ደግሞ ስለመግባቱም ስለመውጣቱ ምንም እንዳያሳስብሽ። በቃ መነጽር፣ ኮፍያ፣ የተለያዩ ነገሮች አድርገን ሸፍነን እናስገባሻለን። ልክ እንደጨረሽ ደግሞ እንደዛው ሽሉክ አድርገን ይዘንሽ እንወጣለን። ይኸውልሽ ታሪክ፣ የድርጅቱን ስም አንቺ ራስሽ ነሽ ያወጣሽው። በአባትሽ ስም ነው የሰየምሽው። እንዴት በአባቴ ስም ልሰይመው ቻልኩ? ያው አባትሽን በጣም ስለምትወጃቸውና ስለምታከብራቸው። ማን ነው? ወይኔ ወይዘሮ ታሪክ፣ እኔ አላምንም። በህይወት አለ። በጣም ነው ደስ የሚለው። እንኳን ፈጣሪ ያተረፈውት። አዎ ተርዬ፣ ማነው ወይዘሮ ተርዬ? የምር ስላየሁት በጣም ደስ ያለኝ። እንኳን በህይወት ኖሩልን። የምር እነማን ናቸው? እነዚህን አታውቂያቸው። ዝም ብለው አንተ የሰው ቤት ዝም ብሎ ዘው ተብሎ አይመጣም። እሺ ውጣ፣ ቆሻሻ ውጣ። ቆይ ይሄን ቤት እንዴት አውቀው እዚህ ድረስ ሊመጡ ቻሉ? እነዚህ ነቀዞች ምን አባታቸው አቀላቸው? በጭራሽ ማየት አልነበረባቸው። ፈጽሞ ማየት አልነበረባቸውም እንጂ። አሁን እኮ በቃ ልፋታችን ሁሉ መና ቀረ ማለት ነው። ምን ማድረግ ነው ያለብን? ችግር የለው፣ ምንም ነገር ትንፍሽ እንዳይሉ ማስጠንቀቅ ግድ ነው። እነሱ አንድ ነገር ተነፈሱ ማለት እስከዛሬ ያደረግነው የለፋነው ሁሉ ገደል ገባ ማለት ነው። አይ የሚሉ ደግሞ ከሆነ እነሱንም ማሰናበት፣ ወደ ጉድጓድ መጨመር። ይኸውልህ አንተም ደግሞ በጣም ጥንቃቄ ማድረግ ይኖርብሃል። እሺ ዶክተሩ ማንኛውም አይነት የበፊት ህይወቷን የሚያስታውሳት ፎቶም ሆነ ቁሳቁስ ማንኛውንም አይነት ነገር ካየች ትውስቷ ሊመለስ እንደሚችል ነግሮኛል። ስለሱ እንኳን ምንም እንዳያሳስብሽ። ምንም የሚያስታውሳት ነገር የለም። ሁሉንም አስወግጄዋለሁ። አሁን ግቢና ቶሎ ይዘሻት ውጪ። ለሕክምና ውጭ ሀገር ሄዳ እዛ ሞታለች ሲሉ አልነበር እንዴ? አዎ የምር ሳያት እንዴት እንደደነገጥኩኝ። ምንድነው ቆየውን ያለው ነገር? ቆይ ደግሞ ቤታቸው እያለ እዚህ ምን ይሰራሉ? አላቅም። ምናልባት ወይ ሊያስታሟት አምጥተዋት ሊሆን ይችላል። ደግሞ እኮ ሰላም ልንላት ስንል እነማን ናችሁ ነው ያለችን? አዎ የሆነ የተፈጠረ ነገር አለ፣ ግን ምን እንደተፈጠረ ደግሞ ምንም ሊገባኝ አልቻለም።
ታሪኬ መጣሁ። እሺ በቃ ስለ ኤቲኤም ካርዱ ነገር ነው። ወይዘሮ ታሪክ ስላየሽ በጣም ደስ ብሎኛል። ነገር ግን የአባትሽን ድርጅት ውክልና መስጠት አልነበረብሽም። በጣም ተሳስተሻል። አንቺ ማንሽ? ምንድነሽ? ይኸውልሽ አዜብና አዛሪያስ እኮ አንቺ ምን እየሰራሽ ነው? ስራ ፈትልክስክስ። ሂጅ ከዚህ አሁን ሂጅ ከዚህ። ቆይ ደሞዝ ላይ እንገናኛለን። እሺ ቆይ ማንሽ? ልጅቷ ምንድነች? እባክሽ ታትሽ ስራ ፈትነሽ ዝም ብላ ወሬ ብቻ እየዞርሽ ማውራት ነው ስራዋ። ነይ ነች ይኸው ከዚህ በፊት የምትጠቀመች ኤቲኤም ካርድሽ ነው። አካውንት ውስጥ ስንት ብር አለ? 10,000 ብር አለሽ። እንዴት? የአንድ ድርጅት ባለቤት ሆኜ እንዴት አካውንቴ ውስጥ 10,000 ብር ብቻ ይኖራል? ታሪኬ እንዴት ነው የምንግባባው? ነገርንሽ እኮ በቃ በሰዓቱ ሱሰኛ ስለነበርሽ በየመጠጥ ቤቱ እየዞርሽ ብር ትበትኝ ነበር እንዴ። በቀን እኮ ከ50 እስከ 75,000 ብር ነበር የምትበትኝ። ኧረ ከ100,000 ብር በላይ የምታጠፊ ነበር። እሺ ያንን ብር አጠፋሁት። እኔ ሆስፒታል ከገባው በኋላ ድርጅቱ እየሰራ ነበር አላችሁኝ። ለወራት የሰራውን ገቢ ወደ እኔ አካውንት ውስጥ ካልገባው የት ገባ እንዴ? ከሆስፒታል ስትወጪ አላየሽውም ነበር እንዴ? በጣም ትልቅ ሆስፒታል ነበር እኮ የተኛሽው። በከተማችን አለ የተባለ ትልቅና ውድ ሐኪም ቤት እና ድርጅቱ የሰራው በሙሉ ለአንቺ ሕክምና ነበር ሲውል ነበር። በጣም እንጂ ድርጅቱ የሚሰራውን ገንዘብ እንዳለ ወደ አንቺ ነበር የሚገባው፣ ለሆስፒታልሽ ነበር የሚከፈለው። እሺ ግን አደራ የአባቴ ቅርስ አሳልፌ የሰጠኋቸው አምኛቸው ነው። ችግር የለውም፣ እንደ ራሳችን ንብረት ነው የምናየው። እንግዲህ ሁሉ ነገር ተሳክቷል። በቅርቡ ድርጅቱንም አንዳንድ ነገሮችን ወደ ራሳችን እናስገባለን ማለት ነው። በዚህ ብቻ ትደሰት እሺ። አይደለም ድርጅቱ ገና ብዙ ሚሊዮን ብሮች በእጃችን ይገባሉ። ምን ጥያቄ ያለው? ሁሉም ነገር ይሳካል። አይዞሽ እሺ። ምንድን ነው እሺ? ተነሺ ተነሺ። ትጋደማለች እንዴ? አይ ምን ሆነሃል? ተነሽ። ከዚህ በኋላ መጋደም ምናምን አይሰራምሽ። እንዴ ቆይ ምን ሆነሃል? በሰላም ነው? በሰላም ነው ትለኛለች እንዴ? እስካሁን ድረስ እኔ እየሰራው መገብኩሽ አይደል? ከዚህ በኋላ አንቺ ነሽ እንደ ሚስትነት እየተነሳሽ ቁርስ ምሰሪ። ተነሻን ቁርስ ስሪ። ፍጠኝ። ትጋደማለች እንዴ? ምንድነው እየሆነ ያለ? ፈጣሪ ሆይ ምንድነው ያደረኩት? ውክልናው ከፈረምኩለት በኋላ ለምን እንዲህ ተቀየረ? ሚስቴ ሲለኝ ቆይቶ ሰራተኛው አደረገኝ። ወይ ዋስትና ነው ያን ውክልና የፈረምኩለት? ወይኔ ፈጣሪ ሆይ እባክህ ውስጥ ይመለስልኝ እባክህ። ወይኔ ስቃይ ከዚህ ሊበዛ ነው።
አረመኔ፣ ክፉ ሰው። በራስሽ መንገድ የምትፈልጊ በጣም ጥሩ ሴት ነሽ። እኔ እኮ ክፋት አስቤ አይደለም የጠየቅኩ፣ ማወቅ ፈልጌ ነው። ይህ ሰው ታምራት ይባላል። የአባትሽ ልጅ ወንድምሽ ነው። ቆይ ወንድምም እህትም የለሽም አላለችኝም እንዴ? ትሰሚኛለሽ? ይሄ ሁሉ ነገር የደበቅነው ለአንቺ ስንል ነው። ታምራት ይባላል። በአሰቃቂ ሁኔታ ወንድምሽን የገደልሽው አንቺ ነሽ። እኔ? ቆይ ለምን ወንድሜን ያክል ነገር እንዴት ጨክኝ እገለዋለሁ? ውርስ ታውቂያለሽ? የአባትሽ ልጅ ስለሆነ ውርስ ይገባው ነበር። በዚህ ውርስ ተጋጫችሁ፣ በአሰቃቂ ሁኔታ ሲጥ አድርገሽ ገደልሽው። ይሄ ነው እውነታው። መስማት ከፈለግሽ በደንብ እነግርሻለሁ። እኔ ማረባ ሰው ነኝ። የገዛ ወንድሜ የአባቴ ልጅ የገደልኩ መጥፎ ሰው። አይዞሽ ታሪክዬ፣ አታልቅሺ። እንዴ ወደሽ ያረግሽው ነገር እኮ አይደለም፣ በነበርሽበት ችግር ምክንያት ነው። ይሄ ደግሞ ያለፈ ነገር ነው። እሺ አልፏል፣ በቃ። ይሄ በቀላሉ የሚታለፍ ነገር አይደለም። እስር ወይም ሞት የሚገባኝ ሰው ነኝ። እስሩንም አልፈሽዋል። አዛሪያስ ባንቺ ወንድም ሞት ምክንያት በጣም ብዙ ዋጋ ከፍሏል። ብዙ ተሰቃይቷል፣ ብዙ ተገፍቷል፣ በጣም ተደብድቧል፣ ተሰድቧል፣ ደሙ ፈሷል። ይህን ሁሉ ግን ላንቺ አልነገረሽም። ላንቺ ያለው ፍቅር እኔ ራሱ በጣም ያስገርመኛል። ይህን ያህል ዋጋ መክፈል በጣም ይገርማል። አየሽ፣ በጣም መጥፎ ሰው ነኝ። እሱንም አሰቃይቼዋለሁ። አንቺ ኮተታ ምን አባሽ ልትሰሪ መጣሽ? አረቃችን ወይዘሮ ታሪክን ሰላም ለማለት ነው የመጣሁት። ሰላም ያሳጣሽ ሴጣን። ሰሚኛልሽ? የመጨረሻ አንድ ማስጠንቀቂያ ሰጥሻለሁ። እሺ? የምን ማስጠንቀቂያ? ዛሬ እኮ እረፍት ነኝ። ሰሚኛልሽ? ከዚህ በኋላ ታሪክን ሰላም ልል ነው የመጣሁት ብለሽ እዚህ ቤት ባገኝሽ፣ ለአንድ ሰራተኛ ደግሞ በህይወት መኖሯን ብትናገሪ በልጅና በባልሽ ላይ ፍረጂ። እሺ? ልጄን፣ ባሌን፣ አይኖቼን ቆይች ልጅ ምን ሆና ነው? ምን አቅላታለሁ? አስቸገረችኝ እኮ ሲነገራት አትሰማ። እዚህ ከባሌ ጋር ጣላው ብላ ብቻዋን ነው ልጅ የምታሳድገው። ሁሌ ቸገረኝ ነው ራበኝ ነው ማልቀስ ነው እንዴ? እኔ ብድር ሰለቸኝ። አሁንስ ብድር መጠየቅ ራሱ ቢሮ እኔም ማዛሪያስን ብድር እንከለክላለን። ጭራሽ ቤት ድረስ መጣችልሽ። አገርምሽም ሆ
ቁርስ ተሰርቶልኝ ነው? አሁን እንቁላል ፍርፍር ሰራውልክ። አንቺ ያምሻል እንዴ? ቆይ አንቺ እኔን ማበሳጨት ነው እንዴ ያልሽው? እንቁላል እንደማልወድ ስንቴ ነው የነገርኩሽ? ቢውሽ ለራስሽ ጅብ። አቺ ስልኩን አምጪው። ምንም አላደረኩም። እባክህ ስልኩ አትውሰድብኝ። ዝም በይ። ኤቲኤም እንዴት ነው ያደረግሽው? ሻንጣ ውስጥ አለ። አቺ ስልኩን አቺ ዲ ለእኔ ማየት ከፋት አስቤ እኮ አይደለም። ወይዘሮ ታሪክ በጣም ባለውለታዬ ናቸው እና በህይወት ስላሉ ደግሞ በጣም ደስ ብሎኝ እኮ ነው። ደስ ብሎ ነው። አንድ ነገር ልንገርህ፣ ስለ ታሪክ ማለት ነው አንድ መረጃ ካንተ ቢወጣ አውቃታለሁ፣ አይቻታለሁ ምናምን ነገር ብለህ ለሆነ ሰው ትንፍሽ ብትል ማለት ነው እንደዛ እንደ አይን ብሌን የምትወዳትን እህትን አስወግዳታለሁ። እሺ? ምን አይንዬ? እንዴ ለምን ምን አደረገች? እሱን አሳያለሁ። ለአንድ ሰው ብቻ ትንፍሽ በል። አይ የምትል ደግሞ ከሆነ አንተንም ጨምሬ ያስወግዳለሁ። እርሶ ከቤተሰቤ ጋር ያሉት ነገር ቆይ ቆሻሻ ውጣ ውጣ! ባለቤትሽን አሰናብትሻለሁ ብሎ እኮ ነው የዛተብኝ። በዛ ላይ ደግሞ እሷ ቤቴን ታውቀዋለች። በጣም ተጨንቃለሁ። እስኪ አስቢው፣ ይሄ አባ ኮዴ መሰለ ሰውዬ እኔን ስት ምን ያክል እንደምሳሳለት እያወቀ በአንደቴ እኮ ነው የመጣው። እሷም እሱም በጣም ጨካኞች ናቸው። ስለዚህ የወይዘሮ ታሪክን ነገር ብንተው ነው የሚሻለው። እኔ እኮ ግራ ገባኝ ሰርኬ፣ ጭንቅ እኮ ነው ያለኝ። ምንድነው የሚጨንቅ? እስኪ አስቢው፣ ወይዘሮ ታሪክን እኮ ረዳዋት ማለት አንድ ሙዳት እህቴ አጣዋት ማለት እኮ ነው። በተቃራኒው ደግሞ ወይዘሮ ታሪክን ችላ አልኳት ማለት ያ ሁሉ ውለታ። እስኪ አስቢው፣ እህቴ እኮ ቆማ እንድትሄዱ እኮ የሆነችው እኮ በወይዘሮ ታሪክ ምክንያት እኮ ነው። ለእኔም እኮ ባለውለታዬ ነች። ያኔ ባለቤቴ ታስሮ ገንዘብ ሳጣ እሷ ናት ከፍላ ያስፈታችልኝ። እና ስለዚህ የዚህ የዋ ሴት ህይወት ሲመሰቃቀል ቆመ ማየት አለብን ማለት ነው። እና ምንድነው ማድረግ ያለብን? አንቺ በልቶ ጋጅ፣ አንቺም ከነሱ ጋር አብረሽ ነው እንደምትሰሪው ንፍልል ያልሽ ሴት። ደግሞ ምን ልጠይቅኝ ነው? የጋብቻችሁን ፎቶ አቃጥለዋል እና ሚሞሪ ላይ ወይም ስልክ ላይ ላፕቶፕ ላይ ካለ በትልቁ ግድግዳ ላይ ብንሰቅለው ብዬ ነው። ቆይ አንቺ ለምንድን ነው የምታናድጂኝ? እንድናደድ እንድበሳጭ ፈልገሽ ነው እንዲህ ዲዛይን ነገር የምታነሺው? ይቅርታ፣ እኔ እኮ ላናድድ ፈልጌ አይደለም ነው እንጂ አይደለም። የጋብቻችን የፎቶ ምናምን ነገር ማለት ነው ሁሉም ነገር ስልክሽ ላይ ነበር የነበረው። ፋይሎች፣ የተለያየ የምንፈልጋቸው ዶክመንቶች ስልክሽ ላይ ነበር ያለው። በአደጋው ጊዜ ሁሉ ነገር ተበላሽቷል። ይቅርታ በጣም እኔ እኮ ላናድድ ፈልጌ አይደለም፣ ግን ምናልባት ካሉ የሰርጋችን ፎቶዎች በትልቁ ብንሰቅላቸው ያምራሉ ብዬ እኮ ነው። ደስ ይላል። ነበር በቃ ሌላ ምንም ማለት አልችልም። እንዴ ሌላ እየቀሰቀሽ የምታረጊው ቁስል ምናምን ነገር አለ እንዴ? ምንድነው ፍላጎትሽ አንቺ? ቅር ካላለ የኔና ያንተ የጋብቻ ወረቀት ማየት ፈልጌ ነበር። ምናልባት ትውስታዬ ሊመልስልኝ ከቻለ። ይኸውልሽ እኔና አንቺ በጣም የምንዋደድ ፍቅረኛ ማቾች ነበር። በፍቅር የተወሰነ ጊዜ አብረን ከኖርን በኋላ ወደ ትዳር ገባን። ምንም አይነት የጋብቻ ማስረጃ የለንም፣ ሰርተፊኬት ምናምን ምንም ነገር የለም። የኔና አንቺ አስተማማኝ ነገሩ ልባችን ብቻ ነው። በልባችን የተዛመት ነው። ከምር እውነትህን ነው? አዎ እውነቴን ነው። እኔ ግን ያልገባኝ ነገር ጥያቄዎቹ ሁሉ ግራ እያጋባኝ። ምንድን ነው የፈለግሽው?
ቆይ ምንድን ነው እንደዚህ የሚያስጨንቅህ? እንዴት ነው የሚያስጨንቀኝ? እቺ እኮ የምጠይቀኝ ጥያቄዎች፣ የምታነሳቸው ሀሳቦች ብዙ ነገሩ እያወዛገበኝ ነው። ይኸውልህ የኔ ውድ ነገ ሀብት በሀብት ንብረት በንብረት ለመሆን አይደለም የዚችን ጥያቄ ከዚህም በላይ ከባድ ፈተናዎችን የማለፍ ግዴታ አለብሽ። እሱማ የትኛው አይነት ፈተና አልፋለሁ፣ ግን በቃ ታውቂያለሽ በጣም ነው የሚያስጨንቀው። ጥሩ። ስለዚህ ዳግመኛ ጥያቄ እንዳትጠይቅህ ምን ማድረግ እንዳለብህ ልንገርህ። እሺ ምንድን ነው? በቃ በጣም እንድጠላና ደግማ ቀና ብላ እንዳታይክ የጥላቻ እርምጃ ወሰድባት። እንዴ ምን ማለት ነው የጥላቻ እርምጃ ወሰድባት ማለት? እሱንማ ራስህ አስብ አድርገው። ምንድነው የምትይኝ? ቆይ አሁን እውነትሽን ነው እያወራሽ ያለሽው? አዎ እየለመንኩት አስገድዶ ደፈረኝ። አንቺ ያምሻል እንዴ? ስነ ስርዓት የለሽም? አፈን ዝጋ የክስክስ ውሻ ጋጠወጥ። ቆይ ምን አይነት ደደብ ሰው ብትሆኑ ልጅቷን አስገድደህ የምትደፍራት? ልክስክሱኝ አይደለም እሺ የኔ ያደረኩት። ቆይ ምንድነው ማድረግ ያለብን? አሰብኩት በቃ አለቀ። እቺ ልጅ በምን አይነት ሁኔታ ነው ልጠላ የምችለው ብዬ ሳስብ የመጣልኝ አስተሳሰብ ይሄ ብቻ ነው። ስለዚህ ሴት ልጅ ደግሞ በእንደዚህ አይነት ነገር መቼም የማይሽር ጠባሳ ስለሚኖራት አደረኩት። አንተ እኮ ባለትዳር እኮ ነህ። እኔ እኮ ሚስትህ እኮ ነኝ። እንዴ ለእኔ ስሜት ትንሽ እንኳን አትጨነቅም እንዴ? ቆይ እንዴት ነው የምታስቢው?
እንዴ ይሄንን ነገር ስንጀምሩ ምንድነው የተባባለው? ማረግ ካለብህ ሐሳባችንን ለማሳካት አንሶ ለመጋፈፍ ካለብህ ትጋፈፋለህ አላልሽኝም ብለሽኛል። ያን ነበር እቅዳችን፣ ገንዘብ ለማግኘት ነው። ተግባባን? ተባብለናል። ግን ቆይ እኔ ሳላሳዝንህም እንዴ እንደዚህ አይነት ነገር ስሰማ ምን እንደሚሰማኝ ስለኔ ስሜት ትንሽ እንኳን አትጨነቅም? ይልሽ ያንቺን ሐሳብ እኮ እረዳሻለሁ፣ ግን በቃ አላማችንን ማሳካት አለብን አይደል? ለአንቺ አንድ የከፈልኩት መስዋዕትነት ይሄ ነው። በቃ አንቺን ለመለወጥ ነው ሁሉ ነገር ያደረኩት። እኔ ቆንጆ በጣም ይቅርታሽ። ደግሞ ሁሉም ነገር ይስተካከላል፣ እናሳካዋለን። እሺ አሁን የሚያስደስተውን ዜና ቶሎ ንገረኝና እኔም ልደሰት። የሚያስደስተው ዜና ምን መሰለሽ? ያው እንግዲህ 20 ሚሊዮኑን በቢሮአችን ልንበደራል። የሚያበድሩን ሰዎች ደግሞ በዚህ ሰሞን መተን እናያለን ብለዋል። ዋው በጣም ደስ የሚል ዜና ነው። በቃ እኮ 20 ሚሊዮን ብሩ እጃችን ገባ ማለት ሁሉም ነገር አከተመ ማለት ነው። አከተመ ብቻ ከዛ በኋላ 20 ሚሊዮናችንን እንይዛለን። እቺን ሀገር ደህና ሁኚ እያለን ላጥ ብለን ረሃው ነው መኖር። ዋው በጣም ነው ደስ የሚለው። በጣም እንዴ ግን እኮ ባንከሩ አንድ የሰጠነውን የቤት ስራ አልሰራም። የትኛው? በታሪክ ስም ወይም በባለቤቷ ስም የተከፈተ አካውንት መኖር ለመኖሩ ነው። ለካ አልነገርኩሽም። ደውዬለት ነበር። ያው በዚህ ሰሞን ቢሮ ስላልገባው ነው። ልክ እንደገባው አጣርቼ እነግርሃለሁ ብሎኛል። በጣም ጎበዝ። እሱ የሚያስደስተን እኛም በደንብ አድርገን እናስደስተዋለን። በደንብ እንጂ። አሁን ሰላም ተፈጥሯል አይደል?
ውዷ ጓደኛዬ ዛሬ ስልክሽ ቀን ስለሆነ እንዴት ደስ እንዳለኝ ታውቂያለሽ አይደል? እንዴ ጓደኛዬ ምን ጥያቄ አለው? እንዴት ነኝ? አማረብኝ በጣም ምንድን ነው አልገባኝም። እኔ ሳይገባኝ ስላስቀየምኩ ይቅር በለኝ። አንተ ለኔ ብዙ ነገር ሆነህልኛል። ጥያቄ እያበዙ አስጨንቄሃለሁ። ይቅር በለኝ። እርግጠኛ ነሽ ግን የምርሽን ነው? አዎ እርግጠኛ ነኝ። ቁጭ ብዬ አሰብኩበት እና ጥፋቴ ገባኝ፣ ስህተቴ ገባኝ። ጥያቄ እያበዙ አስጨንቄሃለሁ። እባክህ ይቅር በለኝ። የምርሽን ከሆነ ጥሩ ነው። አግብተሻል፣ ባለትዳር ነሽ። ባለቤትሽ አዛሪያስ ለአንቺ በጣም የተለየ ሰው ነው። ከአባትሽ ድርጅቱን ከወሰድሽ በኋላ ጸባይሽ፣ ሁሉ ነገርሽ ተቀያየረ። በቃ መጠጣት፣ ማጨስ፣ እንደዚህ አይነት ነገር ውስጥ ገባሽ። ድርጅቱንም ታውሹ። እኔና አዜብ ባንኖር ድርጅቱም አደጋ ውስጥ ይገባ ነበር። ይሄ የቀድሞ ቤትሽ ነው። ባለቤትሽን አላስታውሹ? እሱ ባለቤትሽ አዛሪያስ ይባላል። አዎ እውነቴ። ግን ያልገባኝ ነገር ጥያቄዎቹ ሁሉ ግራ እያጋባኝ። ምንድን ነው የፈለግሽው? ይኸውልሽ ታሪክ፣ አንቺ አይደለም ወደ መስሪያ ቤት ልትመለሽ ይቀርቶ በህይወት መኖርሽ ራሱ መታወቅ የለበትም።
ትሰሚኛለሽ? አደጋ ውስጥ ነው ያለሽ። እግርሽ ከዚህ ቤት ንቅንቅ እንዳለ። የምን አደጋ? የምን አደጋ? ያን የገደልሻቸው ሰዎች አሉ አይደል? የእነሱ ቤተሰብ በህይወት እንዳለች ደርሰውበታል። ስለዚህ ንቅንቅ ላለው ብትይ አደጋ ውስጥ ነው የምትገቢው። ሰምተሽኛል? ቆይ ባንከሩ ደውሎ ምን ነግሮክ ነው? ለምን አትነግረኝም? አንድ አስደሳች፣ አንድ ደግሞ የሚያሳዝን ዜና ነግሮኛል። ምንድነው የሚያስደስተው? ምንድነው የሚያሳዝነው ዜና? በል ፈጥነህ ንገረኝ። የሚያስደስተው ዜና ደግሞ ምን መሰለሽ? ከ3 ቀን በኋላ 20 ሚሊዮን ብር የብድር ስምምነታችን ይሳካል። ኦ በጣም ደስ የሚል ዜና ነው። እሺ የሚያሳዝነውስ? የሚያሳዝነው ደግሞ ታሪክና የታሪክ ባል በህይወት መኖራቸውን እያጣሩ ነው። በህይወት ግን ይኖራሉ ብሎ ትንሽ የሚያጠራጥራቸው ነገር ከተገኘ ያው እንግዲህ ብድራችን ችግር ይገጥመዋል ማለት ነው። ሊዘገይብን ይችላል። በሱ ምንም አትስጋበል። መቃብራቸውን አርቀን ስለቆፈር ነው መቼም ቢሆን አይደርሱብን። ቆይ ግን የመቃብራቸው ነገር አስተማማኝ ነው? የመቃብሩም የሁሉም ነገር በጣም አስተማማኝ ነው። መቼስ መቃብራቸውን ቆፍረው አያዋቸውም አይደል? እሱማ እንዴት ተደርጎ። ሌላም አንድ አስደሳች ነገር ተነግሮኛል። ምንድነው? አካውንቱን ቼክ አድርጎት ነው? አዎ። የሚገርምሽ ነገር ከ2 ዓመት በፊት በታሪክ ስም የተከፈተ አካውንት አለ። እዛ ውስጥ ደግሞ 5 ሚሊዮን ብር የሚያክላል። ምን? አዎ። እስኪ አስቢ፣ ይሄ ብር ደግሞ ሲጨምር ምን አይነት ላይፍ እንደምንኖር። እባካችሁ ትልቅ አደጋ ውስጥ ነኝ። ይቅርታ ወይዘሮ ታሪክ፣ ብረዳሽ ደስ ይለኝ ነበር፣ ግን ባለቤቴን ማጣት አልፈልግም። ደህና ዋይ። አንተም እንደሷ ጨክነህ ጥለኸኝ ልትሄድ ነው? እሺ ምን ልታደርጊ ያሰብሽ? አካውንቱ የሞባይል ባንኪንግ ስላለው በፍጥነት 5 ሚሊዮን ብር ወደኛ አካውንት መግባት አለበት። እንዴ? ቆይ እንዴት ወደኛ አካውንት መግባት ይችላል? ግን በመጀመሪያ ሁሉንም ነገር በነፃነት ለመፈጸም እቺ ልጅ በፍጥነት ማስወገድ ይኖርብናል። ማለት እንዴት? እቺ ልጅ እኮ በህይወት ቆየች ማለት ድንገት አንድ ቀን ወደ ትውስቷ ብትመለስ አሊያም ደግሞ አንድ ሁነኛ ሰው በህይወት እንዳለች አወቀ ማለት እኛ ማንወጣው ማቅ ውስጥ ነው የምንገባው። እሱ ልክ ነሽ፣ ግን እንዴት ልታስወግጃት አሰብሽ? ባደረሰችው አደጋ ተጸጽታ እራሷን እንዳጠፋች የሚገልጽ ቪዲዮ አስገድደን ቀርጻታለን። እሺ ከዛ በኋላስ? ከዛ በኋላማ እናሰናብታታለን። ከዛ አርቃን ቆፍረን እንቀብራታለን። ከዛ ሁሉንም ነገር በነፃነት መፈጸም እንችላለን ማለት ነው።
በጣም አሪፍ ሀሳብ ነው። ግዴታ ቪዲዮ ያስፈልገናል ማለት ነው። ስለዚህ ቶሎ መወሰን ይኖርብናል። አሁን ምንም ጊዜ ሳናጠፋ አሁን ሄደን እናድርገው። ተነስ። ወይዘሮ ታሪክ እንዳለ የሰማሽው ነገር ውሸት ነው። ምን? ሀሺሽ አጫሽ አይደለሁም። ጠጥቼ መኪና እየነዳው ሰዎች አልገደልኩም። ጠጪ፣ ጨፋሪ፣ ሀሺሻም አይደለሁም። ወንድሜ ለውርስ ብዬ አልገደልኩትም በጭራሽ። ይሄ እንዳለ የሰማሽው ታሪክ ያንቺ ማንነት አይደለም። እንዴት? ይኸውልሽ አንቺና ባለቤትሽ ሙሴ በጣም የምትጓደዱና ትልቁንም ትንሹንም የምታከብሩ ለሰራተኞቻችሁ ትልቅ አክብሮት ያላችሁ የምትጓደዱ ባልና ሚስት ነበራችሁ። እና እንዴት ነው ሆስፒታል ውስጥ የገባው? ሙሴ ሴት ነው ያለ? ሙቷል ወይስ በህይወት አለ? ይኸውልሽ አንቺና ወይዘሮ አዜብ ማለት በጣም የምትጓደዱ ጓደኛ ማቾች እንዲሁም ደግሞ የስራ አጋሪሽ ነበረች። አዛሪያስና ሙሴም የሚጓደዱ ጓደኛ ማቾች እንዲሁም ደግሞ የስራ አጋሩ ነበር። አዜብና አዛሪያስ ባልና ሚስት መሆናቸው ያወቅኩ ስልኩ ላይ ፎቶ አይቼ ነው። ሁለቱ ባሰቡት ሴራ እናንተ በመኪና አደጋ እንደሞታችሁና የእናንተን ድርጅት ለመውረስ ነበር ይህን ሁሉ ሴራ ያቀናበሩት። በምን አይነት አደጋ? በአጋጣሚ አንቺና ባለቤትሽ ለጉዳይ ወደ ክፍለ ሀገር ወጣችሁ ነበር። በዛ አጋጣሚ ደግሞ አዛሪያ ተከትሏችሁ ነበር። አንቺ መኪናሽን አቁመሽ ወደ ጉዳይ ስትገቢ አዛሪያ አንቺ መኪና ውስጥ ገብቶ የፍሬንሽን ቱቦ በጠሰው። እንዴት? ምን አድርገናቸው ነው ለኛ የሁሉ ነገር? ለምን? ምን ስላደረግን? እናንተ ሀገር ሰላም ብላችሁ እዛ መኪና ውስጥ ከገባችሁ በኋላ በተፈጠረው አደጋ ወደ ገደል ገባችሁ። ባለቤቴስ ሙሴስ ሙቷል? በአደጋው በጣም ተጎድታችሁ ስለነበረ ለሕክምና ወደ ውጭ ሀገር እንደምትሄዱና ሕክምና ላይ እንዳላችሁ ህይወታችሁ እንዳለፈ ነው ሁላችንም የሰማነው። ባለቤቴ ሙቷል ማለት ነው? በህይወት ቢኖር ኑሮ ሁሉ ጊዜ ለምን ዝም አለ? አዜብና ዛሪያስ ለወራት ራሴን ትቼ ሆስፒታል እንደተኛው ነው የነገሩኝ። በህይወት ቢኖር ኑሮ ደግሞ እስካሁን እንዴት አልመጣም? በጭራሽ ይሄ በጭራሽ ውሸት ነው። ምናልባት አንቺ ሐኪም ቤት ውስጥ የተኛሹ ምናልባት 1 ወር ወይ ግፋ ካለ ደግሞ 1 ወር ከ5 ቀን ነው። እንግዲህ እውነታው ይሄ ነው። ምን? እውነትህን ነው? እና እንደነገርኩሽ የነበርሽበት ቤት በፊት አንቺና ባለቤትሽ የምትኖሩበት ቤት አልነበረ። አንድ የተዘጋ ክፍል ውስጥ ከፍቼ ሁሉንም ነገር ካየው ነበር ሁሉንም ነገር የገባኝ እና ያስታወስኩ። ሁሉም ነገር አዲስ ሆኖ እንዲታይሽ የነበረሽን ትውስታ እንድትረሺው የተደረገ ዘዴ ነው። ግን አንተ እንዴት ነው የሁሉ ድርጊታቸው ልታውቅ የቻልከው? እኔማ ከድሮ ጀምሮ ስለማይወዱኝ እና ደግሞ አንዳንድ እንቅስቃሴያቸው ደስ ስላላለኝ እነሱን መሰለል ጀመርኩ። ይህንን ማስረጃ ለፖሊስ መስጠት ትችል ነበር፣ ግን እንደ አንድ ብሌን የማያትን በህት የመጡብኝ። እሺ ምን ላደርገው? ወይዘሮ ታሪክ በጣም ጨካኞች ናቸው። አሁን ተመልሼ ወደዛ ቤት መሄድ የለብኝም። ከሄድኩ ይገሉኛል። በጭራሽ መመለስ አለብሽ።
ተመልሰሽ እነዚህን ወንጀለኛ በቁጥጥር ስር ማዋል አለብን። እንደዛ ማድረግ አልችልም። ያለኝ አማራጭ ተደብቄ መኖር ብቻ ነው። ግድ የለሽም። እኔ የምልሽ ነገር ካደረግሽ እነዚህ ሰዎች በቁጥጥር ስር ማዋል እንችላለን። ምንድን ነው? ቶሎ ብለሽ ወደ ቤት መመለስ አለብሽ። አንቺ ማን አባይሽ ስለሆንሽ ያን ክፍል ከፍተሽ ያለሽ? ምንድን ነው ያየሽው እዛ ክፍል ውስጥ? ምንም ነገር አላየሁም። አጤ በፈጠረሽ እንዳትገይ፣ የምትፈልጊው ሁሉ አደርጋለሁ። ሰሚኛለሽ? አሁን እኔ የምልሽን እያልሽ አንድ ሳትጨምሪ ሳትቀንሺ ቪዲዮ ትቀጃለሽ። እሺ ቀጥል። ደግሞ አንድ ነገር ልንገርሽ አይደለሽ? ያየሽውም ያስታወሽውም ሁሉም ነገር እውነት ነው። እሺ ግን ምንም አታመጭ። አውቃለሁ፣ ምንም አላመጣም። እንዳትገሉኝ ብቻ። የምትፈልጉት ነገር ሁሉም እሺ አደርጋለሁ። ወዴት ሳይሆን በግድሽ ትናገራለሽ። አሁን ቪዲዮ ቀርጽሻል። አዜብ የምትልሽን በስነ ስርዓቱ ትያለሽ። ተግባባን? ሁሉም ነገር እላለሁ። እሺ የምትፈልጉትን ነገር አደርጋለሁ። የምልሽን ብቻ ነው የምትይው። ተግባባን? የሀዘን ፊት የመፍራት ፊት ምናምን ማየት አልፈልግም። ካልተይ አንገትሽ ነው በጥስልሽ። እሺ ያው ጥሩ መረጃ ይዘናል። በጣም ቆንጆና ጥሩ መረጃ ያገኘን ይመስለኛል። በትክክል በቃ ያው ይህንን ቪዲዮ አይቶ ራሷ እንዳጠፋች ምንም ነገር ማስረዳት አያስፈልግም። እርግጥ ነው። እባካችሁ አትግደሉኝ። እኔ እኮ ኖርኩም ሞትኩም ምንም አላደርስባችሁም። አስመሳይ አታስመሲ። እሺ ኖረሽማ ዝም አትይንም። ስለዚህ እጃችሁን ወደ ላይ አድርጊ። እጅሽን ከፍ። ኢንስፔክተር ሌላ ተጨማሪ መረጃም አለ። ምን አይነት መረጃ? ይኸውልህ እዚህ ላይ እንዳለ እነሱ ያወሩት የወንጀል ታሪክ እዚህ ላይ አለ። ይኸውልሽ ከአንቺ የሚጠበቀው እኔ የምልሽን ነገር ብቻ ማድረግ ነው። አልችልም። አንተ ፖሊሶቹ ይዘህ እስክትመጣ ቢገሉኝስ? በጭራሽ አይገሉሽም። እነሱ ከአንቺ የፈለጉትን ነገር እስከሚያናዝዙሽ ድረስ እኔ ደግሞ ፖሊስ ይዤ እመጣለሁ። አንቺ ደግሞ ተዘረስ ደግሞ ያለው ነገር በሙሉ በድምጽ ትቀጅልኛለሽ። እኔ እኮ ስልክ የለኝም። ቢኖረኝም መቅዳት አልችልም። ግድ የለሽም። ይሄ ሁሉ ነገር መቅዳት የሚችል ነው። ከአንቺ የሚጠበቀው ግቢው ብር ጋር እንደደረሽ ሪካርድ ብቻ ማድረግ ነው። ዳይ ተከተሉ። እጅሽን ወደ ላይ እንዳልኩሽ ተከተሉ። የኔ ውድ ባለቤት ስላየሽ ደስ ብሎኛል። ወይዘሮ ታሪክ እሱንም ረሳሽው እንዴ? አቶ ሙሴ ባለቤትሽ እኮ ነው። ሙሴ እንዴ? ሙሴ በህይወት አለ እንዴ? አልሞትኩም፣ ተርፌያለሁ እኮ። ካደጋው በኋላ እኔም አንቺም ሆስፒታል ገባን። አዜብና ዛሬያ እንደምድን ሲያውቁ ከሆስፒታል አስወጡኝ። ቅጥር ነፍሰ ገዳይ ቀጥረው በኃይል አስደበደቡኝ። ከዛም ገለነዋል ብለው ከከተማ ውጪ አንድ ጫካ ውስጥ ጣሉኝ። ይገርምሻል፣ አንድ እሱን የማያውቀው ተራ ሰው እኮ ነው ከዛ ጫካ አንስቶት ለወራት ያክል ሲያክሙ የቆየው። ወደ ቤታችን ሲሄድ የለሽም፣ ወደ ድርጅታችን ሲሄድ ዘላለምን አገኘሁት።
እሱ እዚህ ይዞኝ መጣ። ሞተሻል ብዬ ነበር። ሳይሽ አላመንኩም። ደስታዬን መቆጣጠር አቃተኝ። እውነት በጣም ነው የማመሰግነው። በጣም ደግ ሰው ነክ። አላቅም ውለታ እንዴት እንደምመልሰው። እሺ አመሰግናለሁ። ሰላም ነው። በቃ እመጣለሁ።